ብዙዎቻችን ኢትዮጵያኖች የእንግሊዝኛ ቋንቋ ስኪላችን ፎከስ የሚያደርገው ግራመር እና ቮካቡለሪ ላይ ነው። this is because የኤጁኬሽን ሲስተማችን ስትራክቸር የተደረገው እንደዛ ስለሆነ ነው። ነገር ግን ትክክለኛ እንግሊዝኛ እናውቃለን የምንለው በእንግሊዝኛ ኮሚኒኬት ማድረግ ስንችል ነው። ኮሄረንት በሆነ መልኩ ማለት ነው። and this one specifically listening እና speaking ላይ እና የራይቲንግ ስኪላችንን ካዳበርን ነው ማለት ነው። ዛሬ አሁን ያላችሁበትን የእንግሊዝኛ ሊስኒንግ፣ ሪዲንግ እና የስፒኪንግ ስኪላችሁን በነፃ ቴስት የምታደርጉበት ዌብሳይት ላሳያችሁ። ስፒክ ስማርት ኤአይ ቴስት ይባላል። እዚህ ፕላትፎርም ውስጥ ሳይን አፕ ካደረጋችሁ በኋላ 2 ኮርሶች ይታያቸዋል። ዲጂታል ኤሲቲ እና ስፒክ ስማርት ኤአይ ቴስት የሚለው። ስፒክ ስማርት ኤአይ ቴስት ፍሪ ነው። ከግራመር እና ቮካቡለሪ ቴስቶች በተጨማሪ የሊስኒንግ፣ የሪዲንግ እና የስፒኪንግ ቴስት አለው። ቴስት ካደረጋችሁ በኋላም ከኤአይ ፊድባክ ማግኘት ትችላላችሁ። እሱን እኔ ስፒክ ስማርት ኤአይ ቴስት የሚለውን ትነካላችሁ። ከኤሲቲ አጠገብ ያለውን ማለት ነው። ዩ ከን ሲ ከፊት የሚታየውን ዳሽቦርድ የተለያዩ ነገሮች ማየት ትችላላችሁ። ኦቨርቪው ላይ ዳያግኖስቲክ ቴስት አለው። ዩ ከን ለርን ባይ ፕሌይንግ ጌምስ፣ ለርኒንግ ሀብ አለው። ዴታ ድሪቨን የሆነ ማስተር ኮንሰፕት ማድረግ ትችላላችሁ። ዛሬ ግን የምናየው ኮስችኖችን ለመውሰድ ፍሪ ኤግዛሙን ለመውሰድ ስለሆነ ለርኒንግ ሀብ የሚለው ውስጥ በመግባት ዊ ዊል ሲ ፉል ሌንግዝ ወይም ሴክሽናል ቴስት የሚለውን እንነካለን። ለመጀመሪያ ጊዜ ከሆነ እንትን የምትሉት አፕካሚንግ ላይ ያለ ኦልሬዲ ኢፍ ዩቭ ቴክን ኢት ደን ኮምፕሊትድ የሚለው ላይ ማግኘት ትችላላችሁ። ኢፍ ዩ ሃቭ ኮምፕሊትድ ኢት አንዴ ሪቴክ ማለት ትችላላችሁ። ኢፍ ናት ቴክ ኢት ዘ ፈርስት ታይም ማለት ይቻላል። ከዛ የቴስቱ ዲስክሪፕሽን እና የቴስቱን ኢንስትራክሽኑን ታነባላችሁ። ይሄ ቴስት በትክክል መመለሳችሁ ኮሬክትነሱን ብቻ አይደለም ቴስት የሚያደርገው፣ አንዱን ጥያቄ ለመመለስ የፈጀባችሁንም ታይም ቼክ ያደርጋል። ስታርት ቴስት ትሉታላችሁ። ዩ ሃቭ 10 minutes to finish the whole thing። የመጀመሪያው ጥያቄ አሁን ለምሳሌ it says the weather today is pleasant. What does pleasant mean? So this is የቮካቡላሪ question። pleasant የሚለው አንሰሩ ምንድን ነው? 4 ቾይስ አለ። bad, nice, rainy, cold. pleasant is something good. so nice የሚለውን መርጣለሁ። ከዛ ኔክስት ትሉታላችሁ። ብዙ እንትኖች አሉ። ኔክስት እያደረጋችሁ እንትን ማለት ነው። አሁን 7ኛው ጥያቄ ስናይ another question antonym match for scarce ነው የሚለው። የscarce antonym is the opposite ማለት ነው። rare, plentiful, limited, insufficient. plentiful ነው ማለት ነው። እሱንም መርጥና ኔክስት ትለዋለሁ። ከዛ in the sentence she looked completely perplexed by the instruction. which word is closest in meaning to perplexed? ይሄም vocabulary question ነው። perplexed ምንድን ነው ጥያቄው? baffled, relaxed, recurring, tired. baffled የሚለውን መርጫለሁ። ሌላ እስካሁን ያየናቸው የግራመር እና ቮካቡለሪ ናቸው። የሪዲንግ ደግሞ ሴክሽን አለው። ለምሳሌ ይሄኛው ጥያቄ last Saturday Lucy visited the local market with her friend Hannah. They wanted to buy fresh food for a family celebration. At the market, Lucy bought bread, milk, eggs, and a large watermelon. Hannah bought fish, rice, and tomatoes. After shopping, they stopped at a small cafe to drink macchiatos before heading home. ከዛ ይሄንን ካነበባችሁ በኋላ there is a question. Where did Hannah go after shopping with Lucy? So you can see the reading. If you can go back and check, of course, if you don't remember. And then you answer. So after shopping, Lucy went to a cafe with her friend. እሱን እንመርጣለን። ሪዲንጉ ሌሎች questionዎችም አሉት፣ አንዱ ብቻ ነው ያሳዩዋቸው። ናው ወደ ሊስኒንግ question ስንሄድ የሊስኒንግ ሪከርድድ የሆነ ቪዲዮ አለ። እሱን ከሰማችሁ በኋላ ስለሱ ጥያቄ ትጠይቃላችሁ። ፕሌይ ካደረጋችሁት በኋላ you will listen to the listening እንትን 1 ሰከንድ ነው። በትክክል አዳምጡት። Every morning I wake up early to go for a short run before school. ነው የምትጠየቁት It በኋላ helps me feel fresh and ready for the day. ድጋሚ After my run, I take a shower and eat breakfast with my family. ከዛ በኋላ Then I walk to school with my best friend. What time does John wake up every morning? ይሄ question ከሰማችሁት ነገር ላይ ነው የሚጠየቀው። ከዛ መልሱን ትመልሱና ኔክስት ማለት ይቻላል ማለት ነው። ይሄ የሚያስረዳችሁ የሊስኒንግ አቢሊቲያችሁን ቴስት ያደረገ ነው። ከዛ ደግሞ የስፒኪንግ አቢሊቲያችሁንም ቴስት የሚያደርግ ሌላ ሴክሽን አለ። ይኸኛው ፕሪፓሬሽን ታይም ይሰጣችኋል 30 ሰከንድ፣ ሪከርዲንግ ታይም ይሰጣችኋል 2 minutes። ከዛ ኮስችን ናቪጌሽን አለው። የምታወሩት ነገር በፕሮምፕት ነው እንትን የሚለው። ፕሮሲድ ካላችሁት በኋላ ስፒኪንግ ፕሮምፕቱን ይነግሯቸዋል።
ስለምንድን ነው የምታወሩት የሚለውን ማለት ነው። አሁን እዚህ ጋር tell us about how you celebrate እንቁጣጣሽ with your family ነው ፕሮምፕቱ። ስለዚህ ለ2 ሚኒት ያክል ማውራት ነው ያለባችሁ እና you are given 30 seconds to prepare። የስፒኪንግ ቶፒኮችን መጻፍ ትችላላችሁ። ከዛ በኋላ ስለዛ ለ2 ሰዓት ያክል ማውራት ትችላላችሁ። this shows naturally your English speaking ability ምን እንደሆነ ቴስት ያደርጋል ማለት ነው። and AI ግሬድ ያደርገዋል። ይሄንን ከጨረሳችሁ በኋላ you will see your grades the whole ሴክሽኖች እያንዳንዱ ላይ ምን ያህል እንዳመጣችሁ not just ምን ያህል እንዳመጣችሁ also እያንዳንዱ ጥያቄ ለመስራት ምን ያህል ጊዜ እንደፈጀባችሁም ያሳያችኋል ማለት ነው። እዚህኛው እንትን ላይ ያዘጋጃችሁትን የስፒኪንግ ፓርት 2 ደቂቃ አላችሁ። doesn't mean 2 ደቂቃውን ሙሉ መጠቀም አለባችሁ አይደለም። ካወራችሁ በኋላ ኔክስት ስትሉት የመጨረሻው ጥያቄ ነው። እሱ ወደ እንትናችሁ ኢንሳይታችሁን አናላይዝ ያደርግና ይሰጣችኋል ማለት ነው። ኢንሳይቱ ላይ ምን ታያላችሁ? ሪፖርት ነው ቤዚክሊ የቴስታችሁ ማለት ነው። የታይም ትሬንድ ያሳያል። 10 ደቂቃ ተጠቅማችኋል። ቴስት ስኮራችሁ ከ191 ነው። ቴስት ማስተሪ ስኮር ደግሞ ከ183 ነው። ዲፍረንሱ የቴስት ስኮር እና ቴስት ማስተሪ ስኮር ቴስት ስኮር የአማውንት ኦፍ ታይም ዩቱክን አይዝም ራይት። ስኮሩን አማውንት ብቻ ነው። ከዛ ፊድባክ ይሰጣችኋል። የትኛው ፓርት ላይ ደህና ሰርታችኋል፣ የትኛው ፓርት ላይ ሞር እንትን ማድረግ አለባችሁ። ኤሪያ ኦፍ ስትሬንግ ይሰጣችኋል፣ ኤሪያ ኦፍ ፕሮፊሸንሲ ይሰጣችኋል፣ ኤሪያ ኦፍ ኢምፕሩቭመንት ይሰጣችኋል። ስፔሲፊክ ቱ የኢንግሊሽ ፓርቶች ቨርብ ሰንተንስ አሁን ለምሳሌ 100% አኪሬሲ ጨርሰሻል ይላል። ኮመን ቮካቡላሪ 100%፣ ሊስኒንግ ኮምፕሬንሽን 3 out of 3 ራይት። ስትሬንግዛችሁን ይነግራችኋል፣ የቱ ጋር ፕሮፊሸንት እንደሆናችሁ እና የትኛው ጋር ኢምፕሩቭ ማድረግ እንዳለባችሁ ይነግራችኋል። ከዛ በኋላ ቴልስ ዩ የትኛው ላይ በደንብ መዘጋጀት እንደምትችሉ እና ምን መጠቀም እንደምትችሉ ይሰጣችኋል። ከዛ በኋላ ቴስታችሁን ሪቪው ማድረግ ትችላላችሁ። የትኛው ጥያቄ ነው ትክክል ያለው ነው፣ እንዴት ነው መመለስ ያለብኝ ምናምን የሚለውን በሚያ ኤአይ ቼክ ማድረግ ትችላላችሁ። እዛ ውስጥ ከመግባታችን በፊት አናሊሲሱን እኔ ኮስችናችን ውስጥ ከ22 ኮስችኖች ውስጥ አንደኛውን ኢንኮሬክት ነበርኩኝ። ናው ሌትስ ሪቪው አወር ቴስት ዊዝ ሚያ። ሪቪው ቴስት ዊዝ ሚያ ካላችሁት በኋላ ዩ ካን ተች ሪቪው ዊዝ ሚያ። ከዛ ለእያንዳንዱ ጥያቄ የሚያ ቻት ቦት ይከፈትለታል። ለምሳሌ የመጀመሪያው ጥያቄ ትክክል ነኝ፣ መልሱ ትክክል ነው። it shows me ያንን ጥያቄ ለመመለስ የተጠቀምኩትን የሚኒት አማውንት። ይሄኛውን ትክክል ስለሆንኩኝ I'm just gonna say next። ትክክል ያልሆንኩበትን ቦታ ላሳያችሁ። እሱ ላይ እንዴት ልማር እችላለሁ፣ ትክክል ያልሆንኩበትን እንዴት ልማርበት እችላለሁ የሚለው ማለት ነው። ይሄንን ጥያቄ the manager insisted that all employees be present dash the meeting even though it was scheduled after hours። እኔ for the meeting ነው ያልኩት። the answer is at the meeting ግን እኔ I did not understand አይደለ። እዚህ ጋር ሶሉሽኑ አለ። ሶሉሽኑንም አንብቤ አንደርስታንድ ካላደረግኩት ያንን ጥያቄ አንደርስታንድ ለማድረግ ምንድነው ማድረገው? ሚያ ኤአይን እጠይቃታለሁ ከጎን ያለውን ፕላትፎርም ማለት ነው። how can I ask it? እዚህ ጋር ሰጀስት የተደረጉ ኮስችኖች አሉ። explain the solution better, where did I go wrong ምናምን። ይሄ ጥያቄው ትክክል ስላልሆነ where did I go wrong የሚለውን ስነካ ሚያ will explain የቱ ጋር እንደተሳሳትኩኝ እንዴት መመለስ እንዳለብኝ እንደዚህ አይነት ጥያቄዎችን ሌሰን ትሰጠኛለች ማለት ነው። once I've read all the important things ስለዚህ እንደዚህ አይነት ጥያቄዎችን መመለስ የሚያስፈልገኝን ኖሌጅ እንዳለ ታስረዳኛለች። I go through all that። ከዛ በኋላ ግን ዝም ብዬ መውጣት አልፈልግም አይደለ። ኦኬ አንደርስታንድ አድርጌዋለሁ ብዬ ዝም ብዬ ወጥቼ ግን እንደዚህ አይነት ጥያቄ ከመጣ ላልመልስ እችላለሁ። what I'm gonna do is I go through ያለችኝን ነገር ሌሰኑን በደንብ አጠናዋለሁ። ከዛ በኋላ I would ask her to give me similar practice problems to make sure that ድጋሚ እንደማልሳሳት ማለት ነው። የተመሳሰሉ ጥያቄዎች ትሰጣለች። ከዛ I can answer that question። ከዛ I would know actually እንደዚህ አይነት ጥያቄዎችን አንደርስታንድ እንዳደረኩኝ። ከዛ ሌሎቹንም ፓርቶች የኦዲዮን የሊስኒንጉንም ፓርት ቼክ ማድረግ እችላለሁ። የሪዲንጉንም ፓርት ትክክል እንደሆንኩኝ እና እንዳልሆንኩኝ ቼክ ማድረግ እችላለሁ። እዚህ ጋር እኔ ትክክል ነኝ፣ ግን ትክክል ባልሆንም I can communicate with Mia asking similar practice question ያስፈልገኛል ብዬ if I was not sure about the question maybe በላክ ሊሆን ይችላል ያገኘሁት። I want to make sure እንደማውቀው ይሄንን similar የሆኑ questionዎች ሰታኝ ፕራክቲስ ማድረግ እችላለሁ ማለት ነው። that's one of the important የዚህ ፕላትፎርም በጣም ኢምፖርታንት የሆነው የኤአይ ኤሌመንት ምንድን ነው? አንድን ነገር ትክክል እንዳልሆናችሁ አውቃችሁ አጥነታችሁ ብቻ ዝም አትሉ። መጀመሪያ የምታጠኑበት ሌሰን ይሰጣችኋል። ካጠናችሁ በኋላም
የተመሳሰለ ጥያቄ ሰርታችሁ ድጋሚ እንደማትሳሳቱ እርግጠኛ ስትሆኑ ነው የምትወጡት። ሶ that is really good for learning። ከዛም የስፒኪንግ ፓርቱንም ቼክ ማድረግ ትችላላችሁ። ካልገባችሁ የስፒኪንጉን you can ask explain it better ብላችሁ ከጠየቃችሁት ስትራክቸርድ የሆነ ስቴፕ ባይ ስቴፕ እንዴት የስፒኪንግ አቢሊቲያችሁን እንዴት ማስተካከል እንደምትችሉ ትሰጣችኋለች። ሶ ኢንትሮዲዩሲንግ መጀመሪያ በኢንትሮዳክሽን የሚጀምረው ስሜ ማነው፣ ማይ ኔም ኢዝ ሂክማ ብሎ ይቀጥላል። ሁለተኛው ዲስክራይቢንግ ዘ ሞርኒንግ፣ ሶ የፕሮምፕቱ ላይ ምንድነው ዲስክራይብ ማድረግ ያለብኝ የሚለውን ከኤግዛምፕል ጋር ትሰጠኛለች እና ሪዝኑንም ለምንድን ነው ይሄንን ፓርት መምጣት ያለበት። ጎል ኢዝ ስፒኪንጋችሁ ስትራክቸርድ የሆነ ኮምፕሬንሲቭ የሆነ ስፒኪንግ እንዲኖራችሁ ነው። ያንን ለማድረግ ምን ማድረግ እንዳለባችሁ ስቴፕ ባይ ስቴፕ ተነግራችኋለች ማለት ነው። ፎር ዘ ስፔሲፊክ ፕሮምፕት ዩ ወር ጊቨን። ሶ አስ ዩ ካን ሲ ስትራክቸርም ትሰጣችኋለች። ክሊር የሆነ ሎጂካል ፍሎ ያለው ከቨርስ ኦል ፓርትስ ኦፍ ዘ ፕሮምፕት፣ ኢንጌጂንግ እና ስፔሲፊክ ሆኖ እና ታይም ማኔጅመንትም እንዴት እንደምትጠቀሙ 2 ሚኒትሳችሁን ኮምፎርታብሊ እንዴት ማውራት እንደምትችሉ ትነግራችኋለች ማለት ነው። So that is basically what you can do in this platform. We can also see ወደፊትና ወደኋላ ተመልሳችሁ ጥያቄዎቹ ማየት ትችላላችሁ። 20 ጥያቄዎች ነው እዚህ ጋር የሚታየው። ኮሬክት የሆናችሁትን ያሳያል፣ ኢንኮሬክት የሆናችሁትን ከረንት የቱ ጋር እንዳላችሁ፣ አንሰርድ የሆነ ካለ እሱን ያሳያል ማለት ነው። So that is the platform. It's highly efficient in teaching you, not just testing ብቻ አይደለም። ቴስት ተደርጋችሁም ቤቱ ጋር ኢምፕሩቭ ማድረግ እንዳለባችሁ ይነግራችኋል፣ የት ማጥናት እንዳለባችሁም። ከዛም በተጨማሪ ማጥኛ ቦታ ብቻ ሳይሆን ኤስ አደረጋችሁ ያንን ጥያቄ በእርግጠኝነት እንደምትመለሱ እርግጠኛ ከሆናችሁ በኋላ ነው የምትወጡት። that's why የስፒክ ስማርት AI ቴስት እንግሊዝኛችሁን ለማዳበር በጣም ጠቃሚ የሆነው።